ሰዓት ግን ማለት ነው ትልቅ ሰው በቃ ከፍ ያለ ምሳሌ አከዬ አባት ምናምን ነገር ተው ሲል እማንሰማ ሰዎች ቤተሰብ ነክ ነገር የሆነ ነገር ልታረጉ ተው እሱን አታርጉ ይሄ ነገር ተው ይቅርባችሁ ስትባሉ ስንባል እማንሰማ ሰዎች ማለት ነው። መጨረሻው ምንም አያምርም። ተው እየተባልን የገባንበት ነገር ግን ወላሂ ነው የምላችሁ ዋጋ ነው የሚያስከፍለን። ዋጋ አልኳችሁ በቃ ምን ይሆናችኋል? ዋጋ ነው የሚያስከፍለን። ተው እየተባልን የገባንበት ነገር ማለት ነው ዋጋ ነው የሚያስከፍለን። ብዙ ጊዜ አንማርም እንጂ ብንማር ኑሮ ብዙ የምንሰማቸው ታሪኮች አሉ። በጣም ብዙ በሺ በሚሊዮን የሚቆጠሩ ታሪኮች እንሰማለን እኛ ኢትዮጵያዊ። አብሶም ኢትዮጵያ ውስጥ የማይሰራ ታሪክ የለም። እኔ እንጃ ከዓለም አንደኛ ይመስለኛል ሳስበው እና በነዛ ግን እኛ አንማርም። ራሳችን ዘንድ እስከሚደርስ ድረስ ማለት ነው ራሳችን ድረስ እስከሚደርስብን ድረስ እኛ በሰው አንማርም። ተው አብሶም ተው እየተባላችሁ የገባችሁበት ነገር ዋጋ አስከፍሏችሁ አያውቅም ጋይስ። ቤተሰብ ሊሆን ይችላል፣ ምሳሌ ትዳር ሊሆን ይችላል። ተይ ይሄ ሰው አይሆንሽም፣ ተይ ብዬሻለሁ፣ ተይ ይሄ ሰው አይሆንሽም፣ ተው ይሄ ሰው ይህች ልጅ አትሆንህም እየተባለ በቃ በተለያየ ስሜት ተገፋፍቶ ሰው ይገባል። ግን እመኑኝ መቼም አይሳካም። ተው እየተባል እኛ በልብ ወለዳችን ሂደን የተቸረቸስንበት ነገር ዙሮ እኛኑ ዋጋ ነው የሚያስከፍለን። በቃ ዋጋ እንከፍልበታል አልኳችሁ፣ ዋጋ እንከፍልበታል። እናማ ቤተሰቦቻችሁ ትልቅ ሰዎች ተው ሲሏችሁ ተው፣ እውነት ተው። ከኛ የበለጠ እነሱ ከእርሜያቸውም ከምናቸውም የሚያዩት ነገር ስላለ አብሶም ቤተሰብ ነክ እናት አባት አካካይ ምናምን ተው ይሄ ነገር አይሆናቸውም ስትባሉ ስሙ። ተው የምትሏችሁን ነገር ስሙ። እውነቴን ነው የምላችሁ። ተው እየተባላችሁ ግን በቃ ከኔ ጋር ጓደኛ ትሆኒ ተይ ይቅርብሽ እሷ እንደዚህ ና ምናምን ይላሉ ብዙ ጊዜ ማለት ነው። እንደዛ ስንባል ግን እኛ ምንድነው የምንለው? እንዴ ለምን ጓደኛዬ ጋር እንደዚህ ትለኛለህ? ለምን እንደዚህ ያልሽኝ አካይ በቃ ለምን እንደዚህ ያልከኝ አካካይ ምናምን ብለን አካካዮቻችን ጋር እናታችን ጋር አባታችን ጋር እንጣላለን። ደግሞ የሆነ ትዳር ልንይዝ ስንል ደግሞ በቃ ቤት ላክ ምናምን እሺ ቤት ሲል ማግባት እፈልጋለሁ። እንዴ ታይ እሱ እንደዚህ ነው። አብሶም ሴቶች ማለት ነው። ታይ እሱ እንደዚህ ነው፣ አይሆንሽም ለትዳር እንደዚህ ዱርዬ ነው፣ እንደዚህ አይነት ልጅ ነው፣ ታይ ይቅርብሽ፣ ታይ ብዬሻለሁ፣ ታይ ይላሉ ቤተሰቦች ብዙ ጊዜ ማለት ነው። ግን እኛ መስማችን ጥጥ ነው። የዛን ሰዓት የሚገፋፋችሁ ሌላ ነገር ነውና መስሚያችሁ ጥጥ ሆኖ ትገቡበታላችሁና ግን እመኑኝ ማለት ነው። እንደው እመኑኝ አይሳካም፣ አይሆንም፣ ምንም ቢሆን አይሆንም። ኋላ እንደውም ጸጸት ነው የሚወስዳችሁ። በቃ ጸጸት የግርሳ ነው የሚሆንባችሁ። እንዴት እንደሚያቃጥላችሁ ምን ይዛን ሰዓት አካካይ ተይ ያለ ትጀበቆይ ምን ይዛን ሰዓት እናት ተይ ብላይ ትጀበቆይ ምን ነው ትጀበቆይ ነው የሚያስብላችሁ። እናማ ተሰውም ቢሆን ብዙ ታሪክ አለ። ግዴታ በራሳችን እስከሚደርስ ድረስ ባንጠብቅ፣ በራሳችን አንድ ነገር እስከሚደርስ ብቻ አንጠብቅ። በዛ በሰው ታሪክም ቢሆን እንማርበት። አይጎዳንም እኮ በሰው ታሪክ ብንማር ይጎዳናል ብላችሁ ታስባላችሁ? አይጎዳንም እኮ። የሆነ ሰው የሆነ ታሪክ አሳልፏል፣ ብዙ ነገር አሳልፏል። በምን ምክንያት እንደመጣበት ያንን ታሪክ ይናገራል። ከምን ተነስቶ ወደ ምን እንደደረሰ ይናገራል። ግን እኛ መልሰን ዙረን የዛ ታሪክ ላይ በቃ እንሰማለን። ግን የዛ ታሪክ ተጠቂዎች እንሆናለን ነገ ወዲያ። ለምንድን ነው ግን እኛ ለምንድን ነው? አብሶም እኛ ኢትዮጵያ ላይ የማይሰራ ታሪክ የለም እኮ። ኢትዮጵያ ውስጥ የማይሰራ ታሪክ የለም። ይሰራል፣ እንሰማለን፣ እናያለን። የሆነ ሰዓት አይታችሁ ሰምታችሁ ከሆነ አክስቱ ትሆን እህቱ ትሆን አስተምረው ከክፍለ ሀገር አንጥተው ወደ አዲስ አበባ አስተምረው ስራ ይዞ ምናምን፣ ግን ገንዘብ ስላላት እሷ ላይ ስለሌላት ያንን ገንዘቧን ሲል
ኧረ ቢስሚላህ እንደዚህ ቆራርጦ በኬሻ ቆጥሮ ወንዝ ውስጥ የጣላት ልጅ ታሪክ ሰምታችሁ ከሆነ ማለት ነው። እና ያንን እንሰማለን፣ እንደዛ ያለውን እንሰማለን። ግን እኛ ያጎት ያክስቶቻችንን ልጆች ወይም ያጎት ያክስተ ልጆች እያስተማራችሁ እናንተ ጋር በሆነ ባልሆነ ነገር ሲፋጠጡ፣ እናንተ ጋር በሆነ ባልሆነ ነገር ሲሳፈጡ ያ ታሪክኛ ቤት ይገባል ብላችሁ አታስተውሉ። አባው ልጅነት ይዞን ነው፣ ባክሽ ልጅነት ይዞን ነው። ለወላ ተታሪክ መማር ይጠቅማል፣ አይጎዳንም። እንዲሁም ከሰዎች ታሪክ መማር ብልጥነት ነው፣ ብልጥነት ነው፣ በጣም ብልጥነት ነው። እናማ የኔ ቪዲዮዎች የት ናችሁ? አለም በሉ ተው ስትባሉ ገብታችሁ ስትወጡ ግን ዋጋ የምከፍሉበት ነገር ያሳለፋችሁ